ካረፈደ በኋላ አራተኛ ወር አምስተኛ ሰው ነኝ። ያንን ነገር ለማባባስ ወይም ደግሞ ያንን ነገር ራሱ ላለማክረር መገኘት አልነበረብሽም። ባይዘዌ ልንገርሽ ዋና ነገር ልንገርሽ። አንቺ ከቤት ወጥተሽ በነበረ ሰዓት መጣው እኔ ስለመጣው ነው ቤት የገባሽው። እልይዞሽ ማለት ነው። ጭራሽ እንዳታስቢ። እንደዛ አይደለም። እሺ ይሄንን ነገር ደግሞ ማመን ከፈለግሽ ደግመሽ ቪዲዮ ማየት ትችያለሽ። እሺ ደግመሽ ልንገርሽ እኮ በሰውም ሆኖ በሰው እኔ ስለመጣው ነው። ነገር ልንገርሽ ደጋግመሽ ማመን ከፈለግሽ ጊዜ ደጋግመሽ እዩ። እሺ ቪዲዮ እኔ አንቺ ስለመጣሽ ምናምን አይደለም፣ አንቺ ስላለሽም አይደለም አሁን የሚሄደው ገባሽ? በመጀመሪያ ደረጃ ይሄው አሁን ይቅርታ ጠይቅሽኝ አይደለ? አሁን ሩጫ አብርሃም ጋር እኮ መመለስ እችላለሁ። ይቅርታ የጠየኩሽ ስለ ትላንቱ ቪዲዮ ነው እኮ። ባለፈውም እንደዛ እያልሽኝ ይቅርታ ምናምን ጠይቀሽኝ ነበረ፣ ግን ደግሞ ሌሎች የተፈጠሩ ነገሮች አሉ። ባይዘዌ ያልሽ እኔ ማድረግ የምፈልገው ነው። ከመሬት ተነስተሽ እኮ ባለፈው እንትን ያለችኝ እኔ ምን እሺ እያዳመኩሽ እኮ ነው፣ ግን ትክክል ነገር ስታወሪ እኮ ነው የማዳምጥሽ። ሰው ይኸውልሽ ያወራል ምናምን እኔ የሆነ ሰዓት ሳይለንት ሆኜ አዳመጥኩሽ አይደል? እሺ ያው አዳምጥሻለሁ። ማዳመጥማችሁ በመጀመሪያ ደረጃ እኮ ሰውን ከማዳመጥ ነው አይደል የሚጀምረው? አዳምጥሻለሁ ጀምሪ። ኧረ በፈጣሪ ኤኒዌይስ አሁን አንቺ ምንም ልታስተካክዪው የምትችይው ነገር የለም። እዚህ ጋር ወይ ደግሞ ኦዲየንስ ምናምን ፊት ቆመሽ ላስተካክል ሞክሬያለሁ ምናምን ብለሽ ለማውራትም አትሞክሪ። ሲቀጥል ደግሞ በእርግጠኝነት ይሄ ህይወት ወይም ደግሞ ይሄ አሁን ያለሽበት ነገር እንደማይሆን ስለገባሽ እንጂ አምሹር አንቺ ፈልገሽው አይደለም ይሄን ነገር ልታረጊ የምትችይው። በታሪክ ሊሆን አይችልም። ቢኮዝ እያወራሽው የነበረው ነገር ጭራሽ ውሸት ኦር ድራማ ሊሆን አይችልም። ገባሽ አይደለ? የምትፈልጊውን ነገር ነው እያደረግሽ የነበረው። ሰው በተአምር የራሱን ህይወት መስዋዕት አድርጎ የሰውን ህይወት ሊያቃና አይችልም። ቢኮዝ ሰው ስለሆነ ገባሽ? ሰው ስለሆነ እንደዛ ሊያደርግ አይችልም። አንቺ ከመጀመሩ የትኛው ሰው ነው የራሱን ትዳር እየበጠበጠ የሰውን ህይወት ላቃና ነው የሚለው? ሊሆን አይችልም። ይኸውልሽ ይሄንን ራስሽን ንጹህ ለማድረግ ወይም ደግሞ ኦዲየንስን ፊት ሰምቲንግ የፈለግሽው ሰው ፊት ንጹህ ሆነሽ ለመታየት እያረግሽው ነገር ያለ ነገር ከሆነ ችግር የለውም። ያንቺን ንጽህና እራስሽ እወቂው፣ ለሌላው ተዩ፣ የራስሽን ህይወት ኑሪ። የኔን ህይወት ልታቃኝ ስላሰብሽም ወር ደግሞ መንገዱን ስለጀመርሽው ቴንኪ ሶ ማች። የኔን ነገር ግን ለኔ ተይልኝ። አመሰግናለሁ። እንዴ የኔን ሳታደምጪኝ